እግዚአብሔር ሰይጣንን የማይገድልበት ወይም የማያጠፋበት ምክንያትና ይቅር የማይልበት ምክንያት ምን ይሆን? እነዚህ ሁለት ጥያቄዎች ለዘመናት በሰው ልጆች ሲጠየቁ የኖሩ ጥያቄዎች ናቸው። አብዛኞቻችንም በአንድ ወቅት ላይ ይህንን ጥያቄ ጠይቀን ሊሆን ይችላል። ዛሬ እንደ መጽሐፍ ቅዱስ የእነዚህን ጥያቄዎች መልስ አብረን የምንቃኝ ይሆናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያም እግዚአብሔር ሰይጣንንና የወደቁት መላእክትን ለምን አያጠፋም ወይም አይገድልም የሚለውን እንመልከት። እግዚአብሔር ሰይጣንንና የወደቁትን መላእክት የማይገድልባቸው ሶስት ዋና ዋና ምክንያቶች አሉ። የመጀመሪያው እግዚአብሔር ሰይጣንንና መላእክቱን የማያጠፋበት ምክንያት ሰይጣንና መላእክቱ መናፍስት ስለሆኑ ነው። መላእክት ስጋና ደምን የለበሱ ሳይሆን መንፈስ ናቸው። ይህን በጥልቀት ስንመለከት መንፈስ ለዘላለም እንዲኖር ተደርጎ እንደተሰራ መጽሐፍ ቅዱስ ይነግረናል። ይህም መናፍስት ሊሞቱ ወይም ሊጠፉ አይቻላቸውም። እግዚአብሔር የሚገድላቸው ከሆነ ከሕጉ ጋር የሚቃረን ያደርገዋል። ነገር ግን እግዚአብሔር ከቃሉ ወይም ከሕጉ ጋር በፍጹም የሚቃረን አምላክ አይደለም። እግዚአብሔር በመጀመሪያ ሰይጣንንና የወደቁትን መላእክት ሲፈጥር ለዘላለም ነው የፈጠራቸው። ነገር ግን አንድ ጥያቄ ብዙ ጊዜ ይነሳል። እሱም እግዚአብሔር እንደሚያምፁ እያወቀ እንዴት ሊያምፁ የሚችሉና ሊሞቱ የማይችሉ ዘላለማዊ ፍጥረታትን ይፈጥራል የሚለው ነው። ነገር ግን ይሄ ስህተት አልነበረም፣ ከእግዚአብሔር ዘንድ የተሰጠ ምርጫ እንጂ። ነፃነትንና ምርጫን ሰጥቷቸው ነበር። ነገር ግን በእግዚአብሔር ላይ ባመፁ ጊዜ ዕጣ ፈንታቸው ለዘላለም ተቀየረ። ነገር ግን ዘላለማዊነታቸው በዛው ቀጠለ። ይህም እግዚአብሔር ነፃ ምርጫና ውጤቱን ምን ያክል ዋጋ እንደሚሰጡ ያሳያል። ታዲያ አሁንም ለምን መንፈሳቸውን አይገድልም የሚል ጥያቄ ሊነሳ ይችላል። መልሱ በቀላሉ አይ የሚለው ይሆናል። ምክንያቱም እግዚአብሔር በሕጉ የጸና ነውና። ጠላት ወደ ሆኑት መናፍስት እንኳን ስንመጣ አስቀድሜ እንዳልኳችሁም ሕጉን መቃረን አይቻለውምና፣ ምክንያቱም እግዚአብሔር ቃሉን አይሽርምና። መጽሐፈ መክብብ ምዕራፍ 3 ቁጥር 14 ላይ እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅኩ፣ ሊጨመርበት ወይም ከእርሱ ሊጎድል አይቻልም፣ እግዚአብሔርም በፊቱ ይፈሩ ዘንድ አደረገ ይላል። ነገር ግን ሰይጣንና መላእክቱ ፍርዳቸውን አያመልጡም። አይሞቱም ማለትም ከሚመጣባቸው መዘዝ ግን ያመልጣሉ ማለት አይደለም። እግዚአብሔር ለነሱ ያስቀመጠው ልዩ ስፍራ አለ። እሱም የእሳት ባህር ነው። በዮሐንስ ራእይ መጽሐፍ ምዕራፍ 20 ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። መኖራቸው አልተገፈፈም። ለአመጻቸው የዘላለም ቅጣት ይጠብቃቸዋል። ይሄ እውነታው ነው። መናፍስቱ አይሞቱም፣ ነገር ግን ለዘላለም ይቀጣሉ። ይህም የሰይጣንና መላእክቱ ዕጣ ፈንታ ነው። አመጻቸው ለዘላለም ከእግዚአብሔር ነጠላቸው። ዕጣቸውም መቋጫ የሌለው የዘላለም ሕመምና ስቃይ ይሆናል። ሁለተኛው እግዚአብሔር ሰይጣንና መላእክቱን የማይገድልበት ምክንያት ነፃ ምርጫ የምትለውን ለመጠበቅ ነው። እግዚአብሔር የፈጠራቸው ፍጥረታት ሮቦቶች አይደሉም። እግዚአብሔር ታላቅና መጨረሻ የሌለውን ፍቅር መስጠት ይፈልጋል። ፍቅር ደግሞ ያለ ነፃ ምርጫ አይታሰብም። እንበልና እግዚአብሔር ሰይጣንና መላእክቱን ቢያጠፋቸው የቀሩት መላእክት በፍቅር ሳይሆን በጭንቀትና በመሸበር ወደ ማገልገል ይገባሉ። ፍቅር ሳይሆን ፍርሃት ልባቸውን ሊሞላው ይችላል። እግዚአብሔር ደግሞ ይህንን አይፈልገውም። ከኛ ከሰዎችም ቢሆን ይህንን አይጠብቅም። በዮሐንስ ራእይ ምዕራፍ 12 ቁጥር 4 ላይ ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። ይህ የመጽሐፍ ቅዱስ ክፍል እጅግ ብዙ መላእክት ሰይጣንን ተከትለው እንዳመጹ ይጠቁመናል። 1/3 መላእክት ከሰይጣን ጋር ማመጽን እንደመረጡ እንመለከታለን። እግዚአብሔር ግን ፈቅዶላቸው ነበር። ለምን? ምክንያቱም ከምንም በላይ እግዚአብሔር ለነፃ ምርጫ ቦታ ይሰጣል። እግዚአብሔር ነፃ ምርጫን ለፍጥረታቱ በሰጠ ጊዜም ሊያምፁበት እንደሚችሉ የሚያውቅ ነበር።
ነገር ግን እውነተኛ ፍቅር በነፃ ምርጫ እንደሚገለጽም ያውቃል። መላእክትም ሆኑ የሰው ልጆች በግዳጅ እንዲያመልኩት ቢያደርግ ያ ፍቅር ይባላል አይባልም። ቁጥጥር ወይንም ማስገደድ ነው የሚሆነው። እግዚአብሔር ማንንም አያስገድድም። ፈቅደውና ወደው ለሚገዙለት ግን ፍቅሩ ወደር የለውም። ስላለባቸው ሳይሆን ፈልገው ለሚወዱት። አዳምና ሔዋን ለዚህ ትልቅ ምሳሌ ሊሆኑን ይችላሉ። ለመላእክቱ ሰጥቷቸው የነበረውን ነፃ ምርጫ ለአዳምና ሔዋንም ሰጥቷቸው ነበር። የእውቀትን ፍሬ ዛፍ በኤደን ገነት አስቀመጠ። በኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ያለውን ስንመለከት እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና ይላል። እዚህ ጋር ነፃ ምርጫን ሲሰጣቸው እንመለከታለን። ለምን? ምክንያቱም ፍቅር ያለ ነፃ ምርጫ ትርጉም ስለሌለው። እግዚአብሔር ማንም በጉልበት እንዲታዘዘው አላደረገም። አንዳንዶች እንደሚያምፁ እያወቀም ለመላእክቱም ለሰውም ልጆች ነፃ ምርጫን ሰጠ። ነገር ግን እግዚአብሔር ሰይጣንን ታክሷል ማለት አመፃን ሁሉ ይታገሳል ማለት ግን አይደለም። ምሕረቱም ለንስሐ ጊዜ መስጫ እንጂ ለአመፃ ዋስትና እየሰጠ አይደለም። ስለዚህ ለምንድን ነው እግዚአብሔር ሰይጣንን የማይገድለው? ምክንያቱም መንግስቱ በፍርሃትና በሽብር የሚመሩ ባሪያዎች መንግስት እንድትሆን ስለማይፈልግ ነው። እግዚአብሔር ፍቅር ነው፣ መንግስቱም የፍቅር ናትና። ሶስተኛው እግዚአብሔር ሰይጣንን ወይም መላእክቱን የማይገድልበት ምክንያት ክብሩን ለመግለጥ ነው። እግዚአብሔር ሁሉንም ለክብሩ ይጠቀምበታል። እግዚአብሔር ክፉን ለክብሩ መገለጫ አይጠቀምም፣ ነገር ግን በጎነቱን ለመግለጥ ይጠቀምበታል። ብዙ የምናያቸውንና የማናያቸውን የሰይጣን ጥቃቶችን እየመከተ ክብሩን ይገልጣል። በድካማችንና መከራችን ጊዜም ኃይሉን ያሳየናል። በጨለመብን ጊዜም ክብሩን ይገልጥብናል። እያንዳንዱ የምናሳልፈው መከራ የእግዚአብሔርን ቸርነት እንድንመሰክር ያደርገናል። እያንዳንዱ የሚገጥመን ፈተናም ረዳትነቱን እንድንመሰክር ያደርገናል። የሰይጣን ፈተናም የእግዚአብሔርን ኃይል እንድናይ እንድንመሰክር ያደርገናል። ታዲያ ለምን እግዚአብሔር ሰይጣን ይህን ሁሉ ጥፋት እንዲያጠፋ ይፈቅድለታል? አንዳንዶችም ሰይጣን ከእግዚአብሔር ቁጥጥር ውጪ ይሆን እንዴ ብለን ልንጠይቅ እንችላለን። ነገር ግን ከዚህ ሁሉ አመፁ ጋር ሰይጣን እግዚአብሔር የፈቀደለትን ርቀት ብቻ ነው መጓዝ የሚችለው። ሽንፈቱም የተደመደመ ነው። ታዲያ ለምን ሰይጣንና መላእክቶቹ ይኖራሉ? እዚህ ጋር በደንብ ልንረዳው የሚገባን እግዚአብሔር እጅግ ረቂቅ፣ ትልቅ፣ ማንም ሊደርስበት የማይችልና አሰራሩም እጅግ ረቂቅ፣ በሰው አእምሮ ልናውቀው ቀርቶ ልንገምተው የማንችለው ነው። እንድናውቀው ሊገባን በተገለጠልን ልክና በተጻፈልን ታላቁ መጽሐፍ በመጽሐፍ ቅዱስ በኩል ስለ ሥራው እንረዳዋለን። አሁን ደግሞ ወደ ሁለተኛው ጥያቄ እንሂድ። እግዚአብሔር ሰይጣንንና የወደቁትን መላእክት ይቅር የማይልበት ምክንያት ምንድነው ወደሚለው ለዚህ ውስብስብ ጥያቄ መልስ ለማግኘት በመጀመሪያ ሰይጣን ከሰማይ ከመጣሉ በፊት እንዲጣል ምክንያት የሆነውን በሰማይ አመጽ ያስነሳበትን ምክንያት እንዲያነሳ በር የከፈተለትን ምክንያት መመልከት ያስፈልጋል። ለዚህም ሶስት ዋና ዋና ምክንያቶችንና እንዴት እንደሚተሳሰሩ እንመልከት። በመጀመሪያ እግዚአብሔር ሰይጣንን ፍጹም አድርጎ ከሰራው ሰይጣን እንዴት ኃጢአት ሊሰራ ይችላል? እንዴት እንደዛ ፍጹም ተደርጎ የተሰራ መልአክ ክፉን ነገር ሊሰራ ይችላል? ምንም ያክል ሰይጣን ፍጹምና መልካም ነገር እንዲሰራ የተፈጠረ ቢሆንም ምርጫ ግን ተሰጥቶታል። ይህም ምርጫ የራሱን ውሳኔ ከመወሰንም አልፎ እስከ ማመጽ ድረስ የሚያስችለው ነበር። ይህም የእግዚአብሔር ፍጥረት እንከን አለበት ማለት ሳይሆን ማሰብ ለሚችሉ ፍጥረታት ሁሉ ነፃነትንና ምርጫን የሰጠበት አንዱ አካል እንጂ። ታዲያ ሰይጣን በሰማይ ከማመጹ ከመጣሉ የሰው ልጆችና የእግዚአብሔር ጠላት ከመሆኑ በፊት በሰማይ ታላቅ ስፍራና ቦታ ነበረው። ሉሲፈር ከመጣሉ በፊት እጅግ ኃይል የነበረውና ውብ የነበረ መልአክ ነበር። እግዚአብሔርም የብርሃንና የውበት መገለጫ አድርጎ ነበር የፈጠረው። ሉሲፈር የሚለው ስም በራሱ የሚፈነጥቅ ብርሃንና የንጋት ኮከብ ማለት ነው።
ይህም የቀድሞውን አብረቅራቂና ውብ አፈጣጠሩን ያመለክታል። በቀጥታም በእግዚአብሔር ስር ከሚያገለግሉ ከኪሩቤል መካከልም ነበር። የአገልግሎት ስፍራውም በሰማይ ሰራዊት እጅግ ታላቅ ክብርና ስፍራን ያሰጠውም ነበር። መጽሐፍ ቅዱስ ስለ ሉሲፈርን ብዛም ባይተርክም በመጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 12 እስከ 15 ስለ ገጽታው ተጽፎ እናገኛለን። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሙሽተ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። የከበረ ዕንቁ ሁሉ ጸርዲዮን፣ ጦጳጽዮን፣ አልማዝ፣ ቢረሌ፣ መረግድ፣ ኢያስጲድ፣ ሰምጴር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስ ነበረ። የከበሮህና የእምቢልታህ ሥራ በአንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባህ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርክ ይላል። ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርክ። በንግድህ ብዛት ግፍ በውስጥህም ተሞላ፣ ኃጢአትንም ሠራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩህ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋውክ። በውበት ምክንያት ልብህ ኮርቷል። ከክብርህ የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩህ። በውበትህም ምክንያት ልብህ ኮርቷል። ከክብርህ የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩህ። ያዩህም ዘንድ በነገሥታት ፊት ሰጠው። በበደል ብዛት በንግድህም ኃጢአት መቅደስህን አረከስክ። ስለዚህ እሳትን ከውስጥህ አውጥቻለሁ፣ እርሷን በልታሃለች። በሚያዩህም ሁሉ ፊት በምድር ላይ አመድ አድርጌሃለሁ ይላል። ይህ ክፍል የሉሲፈርን አፈጣጠር አመፃውንና መዘዙን ያስረዳናል። ኪሩብና ከእግዚአብሔር በታች እንዲያገለግል የተቀባ ነበር። ምንም እንኳን ፍጹም ሆኖ የተፈጠረ ቢሆንም ኃጢአት ግን ተገኘበት። ይህም የመውደቁ ምክንያት በውስጡ ነበረ። ኩራቱም እግዚአብሔርን ለመሆን እንዲመኝ ወይም ከእግዚአብሔር በላይ ለመሆን እንዲመኝ ያደረገው። የተሰጠውም ነፃ ምርጫ ለውድቀቱ ምክንያት ሆነ። ምንም እንኳን በሰማይ ታላቅ ስፍራ የነበረውና ፍጹም የነበረ ቢሆንም በእግዚአብሔር ላይ ማመፅን ምርጫው አደረገ። ይህም ማሰብ ለሚችሉ ፍጥረታት መላእክትንና ሰውን ጨምሮ ሁሉም ምርጫ እንዲኖራቸው የተሰጣቸውን ነፃነት ያሳያል። መላእክት ከሰው ልጆች ሁሉ በተሻለ ስለ ውሳኔዎቻቸው፣ ድርጊቶቻቸውና ውጤቱ መረዳትና ዕውቀቱ አላቸው። ሉሲፈርና የወደቁት መላእክትም በሰማይ ሲያምፁ በሙሉና ፍጹም ዕውቀት ነበር። ይህም አንዱ ምሕረት የማያገኙበት ምክንያት ነው። አመፃቸውም ከድክመት ከንፉግነትና ካለማወቅ የተነሳ ሳይሆን በሙሉ ንቃትና በፍጹም ዕውቀት የተፈጸመ ነበር። ከሰው ልጆች ኃጢአት በተቃራኒ እስከ መጨረሻው ከፈጣሪ ጋር ያለያያቸው ኃጢአት ነበር። የሰው ልጆች ኃጢአት ከንፉግነትና ከድክመት የመነጨ ነውና፣ ይህም ኃጢአት በንስሐና በመመለስ የሚማር ኃጢአት ነው። የሰይጣንና የወደቁት መላእክት አመፃ ኃጢአትና ፍርዱም የእግዚአብሔርን ፍጹም ፍርድ ያሳያል። ምክንያቱም ኃጢአታቸው የእግዚአብሔርን ልዕልናና ቅዱስነቱን የተገዳደረ ነበርና። የእግዚአብሔር ምሕረት በድክመትና ባለማወቅ ለተሰራ ኃጢአት የተዘረጋ ነው። በሙሉና ፍጹም ዕውቀት ለተሰራው ለሉሲፈርና መሰሎቹ ግን የተነፈገ ነው። የስርየት አገላለጽ የውድቀትን ምክንያት ማዕከል ያደረገ ነው። በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 14 ያለውን ስንመለከት አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋርድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ ይላል። ሉሲፈር ከእግዚአብሔር እኩል ወይም በላይ ለመሆን መመኘቱ ለውድቀቱ ምክንያት ሆነው፣ እንደ እግዚአብሔር የመመለክ ፍላጎቱ አስጣለው።
ይህም ይቅር ሊባሉ ከሚችሉ የሰው ልጅ ኃጢአቶች እጅግ ለየት ያደርገዋል። የመላእክትና የሰው ልጆች አፈጣጠርን እንመልከት። መላእክትና የሰው ልጆች የተለያዩ የእግዚአብሔር ፍጥረታት ናቸው። በእግዚአብሔር የተፈጠሩ መንፈስ ያላቸው ናቸው። የተለያየ ድርሻና ባህሪም አላቸው። መላእክት በእግዚአብሔር መገኘት ውስጥ ያሉና በቀጥታ የሚያገለግሉት ናቸው። የሰው ልጆች ግን ከእምነት ኃጢአትና ስርየት ጋር የተገናኘ ውስብስብ ግንኙነት ነው ያላቸው። ይህ ግንኙነትም ማዕከል የሚያደርገው በእግዚአብሔርና በሰው መካከል ባለው በክርስቶስ ነው። መላእክት ግን በቀጥታ የራሳቸው ምርጫ አላቸው። የሉሲፈር አመጽም ኋላ ላይ ወደ ሰይጣን ቀየረው። ይህም የምርጫው ውጤት ነው። መላእክት የሰው ልጆች ንስሐ ሲገቡ ሐሴት ያደርጋሉ። ይህም የእግዚአብሔር ዓላማ ሲፈጸም መላእክት እንደሚደሰቱ ያስረዳናል። በአጭሩ የመንፈሱ ዓለም አፈጣጠር፣ የመላእክት የስልጣን ደረጃና እርከን፣ የተሰጠው ነፃ ምርጫና ከሰው ልጆች ጋር ያለው ቁርኝት እግዚአብሔር ለምን የወደቁት መላእክትን እንደማይመራቸው ልንረዳበት የምንችለው ቁልፍ መሰረት ነው። በሙሉና ፍጹም ዕውቀታቸው ማመጻቸውም የዚሁ ቁልፍ መሰረት አካል ነው። በዮሐንስ ራእይ ምዕራፍ 22 ከቁጥር 8 እስከ 9 ያለውን ስንመለከት ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። በዚህ ክፍል ውስጥ መልአኩ ዮሐንስን ለሱ ሳይሆን ለእግዚአብሔር እንዲሰግድ ሲያዘው እንመለከታለን። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። ከድካምና ካለማወቅ የሚደረግ ኃጢአት ምሕረትን ያስገኛል። የሉሲፈር አመጽና ውድቀት ግን ከዚህ በተቃራኒ ነው። ምክንያቱም በድካም ወይም ባለማወቅ ሳይሆን በሙሉና ፍጹም ዕውቅናና ንቃት የተሰራ ስለሆነ። በፍጹም ዕውቀት ውሳኔያቸውን የሚወስኑት መላእክት ከስህተት የመማር ዕድልን አያገኙም። ስህተት ወይም ኃጢአት ቢሰሩ ምሕረት የማያገኙበት ሌላኛው ምክንያት አንዱ የመለኮታዊ ፍርድ አካል ነው። ፍጹም የሆነው እግዚአብሔርም እንደየፍጥረታቱ የዕውቀት ደረጃና መረዳትም ተጠያቂነትንና ፍርዱን ይሰጣል። በሙሉና በፍጹም ዕውቀት የሚደረገውና መመለሻ የሌለው የመላእክቱ ውሳኔም ከሰው ልጆች ኃጢአት የተለየ መልስም ነው የሚሰጠው። ለነዚህ መላእክት የሚሰጠው ፍርድም ፍጻሜውን ያገኘ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላል። የሰው ልጆችም ስርየት ለየት የሚያደርገው እግዚአብሔር ለሰው ልጆች ስርየት ብሎ የሰው ልጅ ሆኖ መምጣቱ ነው። ኃጢአት መስራትን ማመን ወደ እግዚአብሔር መመለስና ንስሐ ምሕረትን ያስገኛል። ነገር ግን ያን ሁሉ ጥበብና ዕውቀትን ለተሞሉ በሙሉ ምርጫና በሙሉ ዕውቀት እግዚአብሔር ላይ ያመጹት ሉሲፈርና ተከታዮቹ እስከ ወዲያኛው ምሕረትን አያገኙም። ምክንያቱም ድክመታቸውና አለማወቃቸው ሳይሆን ለአመጽ ያነሳሳቸው ኩራታቸውና ዕውቀታቸው ነበርና፣ ቅጣታቸውም ዘላለማዊ የእሳት ባህር ነው። Sin and rebellion. Jesus said he saw Satan fall from heaven like lightning.